ከጭንቅላትና ከቁንጅና የቱ ይበልጣል? ዲዮጋን እና የአቴናዋ ቆንጆ። ዲዮጋን በፍልስፍናው ገናና ይሁን እንጂ መልኩም የወጣለት ፉንጋ ነበር ይላሉ። ታዲያ አንድ ቀን የዲዮጋንን ሊቅነት የሰማች አንዲት በአቴንስ ሙሉ የተወራላት ቆንጆ ሴት ያለበት ድረስ አፈላልጋ ሄደች። ዲዮጋን እንደ ልማዱ በጀርባው ተንጋሎ ጉልበቱን አመሳቅሎ በጎዳናው ዳርቻ አፈሩ ላይ ተኝቶ ፀሐይ እየሞቀ አገኘችው። የተወደድከውና የተከበርኸው ፈላስፋ ሆይ እነሆ ወደር ያልተገኘልኝ የአቴንሷ ልዕልት አንተን ብዬ መጣሁ አለችው። ዲዮጋን ቀናም ብሎ ያያት አይመስለኝም እዛው በተንጋለለበት። በአቴና ምድር ወንድ አልጠፋም፣ ብዙዎቹም ከስር ከስርሽ እንደሚርመጠመጥ ሰምቻለሁ፣ እኔ ጋ ምን አመጣሽ አላት። ዝናውን የሰማችው ብዙ የደነገጠች ሳትመስል ከአንተ ልጅ መውለድ እፈልጋለሁ። ዲዮጋን በድጋሚ አገሩን የወረረው ወንድ አይደልምን? ምን እኔ ዘንድ አመጣሽ ታዲያ አላት። የመወልደው ልጅ አባት አንተ እንድትሆን የፈለግኩት ያንተ አእምሮና የእኔ ውበት እንዲኖረው እና ሙሉ እንዲሆን ስለምፈልግ ነው አለች። በተቃራኒው ልጅሽ የእኔን መልክና ያንቺን አእምሮ ይዞ ቢወለድስ ምን አይነት አስቸጋሪ ኑሮ እንደሚገጥመው አስበሽዋልን አለ። ሰላም ሁኑ።